ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአንዲት ገራሚ ቪዲዮ ተመልሰናል። ዛሬ ዓለማችን ላይ የሚነጋገሪያ የሆነውን ቻትጂፒቲን ተጠቅመን እንዴት አድርገን ለዩቲዩባችን አጋዥ የሆኑ ነገሮች ዩቲዩበር ከሆንን እንዴት አድርገን እንደምንሰራ እናያለን ማለት ነው። ዩቲዩበር ካልሆናችሁ በተከታታይ ቀጣይ ቪዲዮዎች የቻትጂፒቲ ለኖርማል ላይፍ እንዴት እንደሚጠቅም የምናሳያችሁ ይሆናል ማለት ነው። ቻትጂፒቲ መጀመሪያ ምንድነው ስንል ቻትጂፒቲ ማለት ዓለማችን ላይ በትላልቅ ሀብታሞች በጀት የተደረገ የተለያዩ ጥቅሞች ያሉት ኤአይ ነው። ማሽን ለርኒንግ የሚጠቀም ኤአይ ነው። ስለዚህ ይህን ተጠቅመን የተለያዩ ብዙ ነገሮች መስራት እንችላለን ማለት ነው። ስለዚህ ለዛሬ 10 ቶፕ 10 መጠቀም እንችላቸው ለዩቲዩብ ቻናላችን እሱን እናያለን ማለት ነው። ስለዚህ አብራችሁን ቆዩ። እሺ የመጀመሪያው ቻናል ዲስክሪፕሽን ነው። ቻናላችንን ከከፈትን በኋላ ቻናላችን ላይ እንዴት አድርገን ዲስክሪፕሽን መጻፍ እንችላለን የሚለውን በቻትጂፒቲ በቀላሉ መጻፍ እንችላለን። መጀመሪያ ራይት ሚ ቻናል ዲስክሪፕሽን ከዛ በኋላ ቻናል ዲስክሪፕሽን ካልን በኋላ ዩቲዩባችን ቻናሉ ምንድነው የሚሰራው? ለምሳሌ አሁን የኔ ኖፋስቴክ ስለሆነ የቴክኖሎጂ ይዘት ያለው ኒሽ ስላለን እሱን ቴክ እንላለን ማለት ነው። አባውት ስለዚህ ይሄንን ኢንተር ስለው ቀጥታ ምን ያመጣልኛል? ዌልካም ቱ አወር ቻናል። ይሄ በጣም ኢዚ የሆነ በከስተም የተሰራ የተለያየ አይነት ነገር ያለው እንትን ነው ማለት ነው። ስለዚህ አሁን ደግሞ እንደው ከዛም በኋላ ስማችሁንም ቀይራችሁ አባውት ኖፋስቴክ ምናምን ብላችሁ ዘኔም ሪራይት አጌን ብለው ኖፋስቴክ ብዬ እንደገና ሪራይት አድርጎ ያመጣልኛል ማለት ነው። እንደምታዩት እዚህ ጋር እየጻፈ ነው ዌልካም ቱ ኖፋስቴክ የሚለው ምናምን። ይሄንን እናንተ አብቡት። ስለዚህ ወደ ቀጣዩ ተያይዘን ደግሞ ወደ ቀጣዩ የቻናላችን የቻትጂፒቲ ጥቅም እንገባለን ማለት ነው። ይሄን ይጨርስና ጠብቀውና ይሄንን ብታነቡት በጣም ኢንተረስቲንግ የሆነ በጣም ለተመልካች የሚጋብዝ ቆንጆ የሆነ ቻናል ዲስክሪፕሽን ይጽፍላችኋል ማለት ነው። ቻናል ዲስክሪፕሽናችሁን ገብታችሁ ዩቲዩብ ቻናላችሁ ላይ ያስገብታችሁ ማስቀመጥ ትችላላችሁ። ፕሮፌሽናል የሆነ በክፍያ አንዳንዴ ክፍያ የሚያስጠይቀውን እንደዚህ በነፃ ይሰራላችኋል ማለት ነው። እሺ ሁለተኛው ላይ መተናል ማለት ነው። ሁለተኛው ላይ ደግሞ የምናገኘው እንዴት አድርገን ሎጎ እንደምንሰራ ስቴፑን አሳየን እንለዋለን። ሎጎ አሰራር ግራፊክ ዲዛይን ማናቅ ከሆነ how to do my channel logo for tech channel named ኖፋስቴክ ብለን እንዴት አድርገን እንደምንሰራ ስቴፕ እንጠይቀዋለን ማለት ነው። ይሄንን ስቴፕ ስንጠይቀው ዜራል ሴፈራል ሊስት ክሬት ይለንና መጀመሪያ ያው ሃየር ነው የሚለን፣ አለበዚያ ይዞ ሎጎ ሜኪንግ ቱል ዛታር ሚኒ ከዛ እንደዚህ ካለ በኋላ የተለያዩ ሶፍትዌሮችን እንዲጠቀመን እንትን ማለት እንችላለን ማለት ነው። እንደዚህ ጋር እንደምታዩት ፎቶሾፕን ተጠቅማችሁ አዶቢ ኢሉስትሬተርን ክራውድ ሶርስን ምናምን ፍሪላንሰርን መጠቀም ትችላላችሁ ይላል። ነገር ግን እኛ ብር ማውጣት ስለማንፈልግ ፍሪሊ እንዴት እንደምሰራ ይጠይቀናል ማለት ነው። ስለዚህ ፎቶሾፕ ላይ ገብታችሁ ከመስራት ከጀመራችሁ በኋላ ያላችሁን ማንኛውም ጥያቄ መታችሁ ሲጠይቁ ይመልስላችኋል ማለት ነው። ስለዚህ ወደ ሶስተኛው እናልፋለን ማለት ነው። እሺ የሶስተኛው ደግሞ የቻትጂፒቲ ለቻናላችን ጥቅም የሚሆነው ቪዲዮ አይዲያ ነው። አሁን ቪዲዮ አይዲያ አንዳንዴ ሲጠፋብኝ እዚህ መጥቼ እጠይቀዋለሁ ማለት ነው። ስለዚህ ምን እንላለን? ቴል ሚ ሳም ዩቲዩብ ቪዲዮ ideas for a tech channel ብለው
እንደዚህ አድርጎ የሚጽፍልኝን መመልከት ነው ማለት። ስለዚህ አይዲያዎቹን እንዲዘረዝር ፕሮዳክት ሪቪው አንቦክስ አድርጋለኝ፣ ሃው ቱ ቱቶሪያል ስራለኝ፣ እንዴት አድርጎ አንዳንድ ነገሮች እንደሚቀራት ስራለኝ፣ ቲፕ እና ትሪክ ስራለኝ። እዚህ ጋር እንደምታዩት ኮምፓሪዝን ስራለኝ፣ ላፕቶፕ ከላፕቶፕ እንዴት እንደሚሰራ። ቴክ ኒውስ አለኝ፣ ቴክ እንዴት የተለያዩ ዜናዎችን ቭሎግ መስራት፣ ኪዩኤስችን ኤንድ አንሰር መስራት አለኝ። ስለዚህ እንደዚህ አይነት አድርጎ ብቻ ሁሉንም ይጠቅስላችኋል። ለምሳሌ የቢዝነስ ከሆነ ቻናላችሁ የቢዝነስ አይዲያ መጠየቅ ትችላላችሁ ማለት ነው። ስለዚህ ሶስተኛው ይሄን ይመስል ነበር። ወደ አራተኛው እንሄዳለን ማለት ነው። እሺ አሁን ደግሞ ወደ አራተኛው ስንመጣ አሁን የቪዲዮ አይዲያችንን አገኘን። ስለዚህ የቪዲዮ አይዲያችንን ካገኘን በኋላ ምን ያስፈልገናል? ግዴታ ዩቲዩብ ስንሰራ ካፕሽን ያስፈልጋል። ካፕሽን ማለት ምን እንደምንል ምን ማለት እንዳለብን ያስፈልገናል። አሁን በእንግሊዝኛ ከሆነ ቻናላችሁ የምትሰሩት በዚህ በትክክል ማጻፍ ትችላላችሁ ማለት። ለምሳሌ እኔ አሁን ስለ ቻት ጂፒቲ መስራት ከፈለኩ ራይት ሚ ኤ ካፕሽን አባውት ኤ ቴክ ቪዲዮ አባውት ቻት ጂፒቲ። ስለ ቻት ጂፒቲ የቪዲዮ ቴክ የሆነ ካፕሽን ጻፍልኝ አልኩት። ከዛ ኢንተርኔት ኮይንን እዚህ ይሄንን አሁን ዩቲዩባችን ላይ አስገብተን ይሄንን እኛም በመናወራበት ሰዓት ካፕሽኑ በጣም ፕሮፌሽናል የሆነ እንደዚህ አይነት ካፕሽን ይሰጥልናል ማለት ነው። ስለዚህ ይሄንን አድርገን መስራት እንችላለን ማለት። ስለዚህ ካፕሽን አራተኛው የቻት ጂፒቲ ለቻናላችን ጥቅም ነው ማለት ነው። አሁን ደግሞ ወደ አምስተኛው እንሄዳለን ማለት ነው። እሺ ወደ አምስተኛው ስንመጣ ደግሞ ቪዲዮ ታይትል እንዲጽፍልን ማድረግ። አሁን ቪዲዮ ታይትል በዩቲዩብ አልጎሪዝም መሰረት ከባድ ታይትል፣ ቆንጆ ትሬንዲንግ ታይትሎች ከሆኑ የእይታው መጠን በጣም ከፍተኛ እንደሚሆን ሁላችንም የምናውቀው ነገር። ስለዚህ ይሄንን እንዲያደርግልን ምን እናደርጋለን ማለት ነው? ቀጥታ እንመጣና ራይት ትሬንዲንግ ታይትል ፎር ዘ ቪዲዮ። አሁን የትኛው ቪዲዮ እንደሆነ መናገር አይጠበቅብኝም፣ ምክንያቱም ከላይ ስናወራ እንደመጣ ነው ስለ ቻት ጂፒቲ እንደምጽፍ አውቋል፣ ቪዲዮ እንደምሰራ አውቋል ማለት። ስለዚህ ይሄን ኢንተርስል ቀጥታ ቻት ጂፒቲ ዘ ፓወሪንግ ዘ ፊውቸር ኦፍ ላንጉዌጅ ፕሮሰሲንግ የሚል በጣም ያማረ ትሬንዲንግ የሆነ ቻት ጂፒቲ አሁን ትሬንዲንግ ስለሆነ ያማረና ትሬንዲንግ የሆነ ቪዲዮ ቀጥታ አምጥቶ ይሰጠኛል ማለት። ስለዚህ ይሄንን ተጠቅሜ እኔ ታይትልን አሻሽዬ የተለያዩ ነገሮችንም አጽፌው እንደዚህ ታይትል የዩቲዩብ ቪዲዮ ታይትል እንዲሰጠኝ ማድረግ እችላለሁ ማለት ነው። ስለዚህ ወደ ቀጣዩ ወደ ቪዲዮ ዲስክሪፕሽን ስድስተኛ ላይ እንሄዳለን ማለት ነው። እሺ ስድስተኛው ደግሞ ቪዲዮ ዲስክሪፕሽን ነው። ቅድም ያየነው ቻናል ዲስክሪፕሽን ነው። አሁን ይሄ ቪዲዮ ዲስክሪፕሽን ጻፍልን ደግሞ የምንለው ቪዲዮ ዲስክሪፕሽን ማለት ከታች ዲስክሪፕሽን ላይ የሚጻፉ ነገሮችን እሱ አሳምሮ ቆንጆ አድርጎ እንዲጽፍልን ማድረግ እንችላለን ማለት ነው። ስለዚህ ይሄንን የምናደርገው እኛ በአማርኛ ከፈለግን ወል ትራንስሌት ላይ ሄደን ትራንስሌት አድርገን ወደ አማርኛም በእንግሊዝኛ መጻፍ እንችላለን። ይሄን ቻናል ላይ አሁን ከስር ገብታችሁ ብታዩት የዚህ ቪዲዮ ይሄን የተጻፈውን ራሱ ወስጄ ታስቀምጥላት እችላለሁ ማለት ነው። ስለዚህ ምን እላለሁ ራይት ሚኒ ዲስክሪፕሽን ፎር ዘ ቪዲዮ ብዬ ኢንተር እለዋለሁ። ስለዚህ ዚስ ቪዲዮ ዊል ዳይቭ ኢን ምናምን ብሎ ይሄንን ረዘም ያለ አጠር እንዲልም ከፈለጋችሁ እዚህ ጋር ስቶፕ ትሉሳና እዚች ጋር ምን ትሉታላችሁ ሜክ ኢት ሾርት ረዘም እንዲላችሁ ከፈለጋችሁ ደግሞ ሜክ ኢት ሎንግ ብላችሁ ስቴፑንም ሪዛልቱንም እንዲጽፋላችሁ አድርጋችሁ ማሰራት ትችላላችሁ ማለት ነው። ይሄ ቪዲዮ ዲስክሪፕሽን ዩቲዩብ አልጎሪዝሙ ራሱ ካየው ይሄንን የመግፋት አሁን የቻት ጂፒቲ እውቅና በጣም እየወጣ ስለሆነ እሱን የመግፋት ፕሮባቢሊቲው በጣም ከፍተኛ ይሆናል ማለት። ስለዚህ ዩቲዩብ ቪዲዮአችሁ ከፍተኛ ቪው እንዲያገኝ ይረዳዋል ማለት ነው። ሌላውና ቀጣዩን ሰባተኛው ላይ እናያለን ማለት ነው። እሺ ሰባተኛው ደግሞ ቪዲዮ ተምብሌን አይዲያ ነው። ምን ማለት ነው? የቪዲዮአችን ፊት ለፊት የሚታየው ገና ሰው ሳይከፍቱ ያለው ተምብሌን ወይም ፎቶ እሱ መጀመሪያ ተሰርቶ ነው የሚለቀቀው እንደምናውቀው። እሱን እንዴት አድርገን እንስራ ብንለው
እንዴት እንደሚያዋጣ እሱን እንጠይቀዋለን ማለት። ስለዚህ ቴል ሚ አይተምስ ማለት ምን አይነት ፎቶዎች እና ፎቶዎችና ስቲከሮችን ባስገባ የበለጠ ያምራል ለማለት ነው። አይተም ተጠቀሙ። አይተምስ I must include in these videos thumbnail አይተሞቹ እንደዚህ እንድታስገባ ይጠቅማል። አን ኢሜጅ ኦፍ ዘ ChatGPT ሞዴሉ አሁን የChatGPT ሎጎ እዚህ ጋር የምታዩት እሷን ብታስገባ ዘ ታይትል ኦፍ ቪዲዮ ይሄንን ታይትሉን ራሱን ከላይ ያስገባዋል። የባክግራውንድ ከለር ኢሜጅ ዛት ኢዝ ኮንሲስተንት ዊዝ ዘ ኦቨርኦል ቲም ኦፍ ዩር ቻናል ከቲም ጋር አሁን የኔን ታይት ነጭ ነው ባክግራውንድ ሁሌ ነጭ። ስለዚህ ባክግራውንድ ነጭ አድርጓል። ኤ ብሪፍ ታግ ላይን ኦር ሰብታይትል ዛት ሰምራይዝ ዘ ሜን ቶፒክ ኦፍ ዘ ቪዲዮ ታግ ላይን አድርገህ ትንሽዬ ሰምራይዝ የሚያደርግ ነገር ከዛ የቻናሌን ሎጎ አስገባልኝ። ሰቸስ ምንድነው ዋች ናው ኦር ለርን ሞር የሚለውን ኮል ቱ አክሽን የሚለውን ከላይ የምትመጣውን ነገር አስገባልኝ። ዋተር ማርክ ኦፍ ዩር ቻናል ከስር ላይ እንዳስገባ ነገረኝ ማለት። ስለዚህ ይሄ ደግሞ ሰባተኛው ChatGPT ጥቅም ነው ማለት ነው። ይሄንን በቀላሉ ምን ሰራው ነገር ነው ማለት። ይሄንን ሰርተን እኛ ቀጥታ ማስገባት እንችላለን ማለት። ስለዚህ ወደ ቀጣዩ ወደ 8ኛው እናልፋለን ማለት። 8ኛው ደግሞ ታይም ቱ አፕሎድ አድቫይስ እንዲሰጠን መች አፕሎድ ብናደርግ ይመከራል የሚለውን አድቫይስ ምክር እንዲሰጠን እንጠይቀዋለን ማለት ነው። what time should I upload this video for ኢትዮጵያ ብንለው ለኢትዮጵያ ዩዘሮች አሁን ለኢትዮጵያ ስለሆነ እየሰራን ያለነው ኢትዮጵያ ማለት አለብን። ለውጭ የምንሰራ ከሆነ የውጭውን እንናገራለን። ስለዚህ መች ብለቀው ለኢትዮጵያ ሰዓት አመቺ ይሆናል ለሰው የሚለውን ኢንተርቪው ያየዋለሁ ማለት ነው። The best time to upload a video on YouTube for Ethiopia would depend on your audience habitat and content of your video. However, general to upload the video at the time when your audience is most active. You want better audience time zone in Ethiopia, so you should consider in time zone of audience when uploading the video. ብዙ ሰው ቤት ሆኖ የሚያይበትን ሰዓት መርጠህ ልቀቃለኝ። ስለዚህ እነዚህ ምክሮች ተከትዬ ከለቀኩኝ ቪዲዮ ሎንገር ቪዲዮስ ሜይ ፐርፎርም ቤተር ኢፍ ዩ አፕሎድ ዱሪንግ ነን ወርኪንግ አወርስ። ቪዲዮዎች ረዣዥም ከሆኑ ሰው የማይሰራበት ሰዓት ብትለቀው ሊታይ ይችላል ይለኛል። ኮምፒቲሽን አቮይድ አፕሎዲንግ ቪዲዮ አት ዘ ሴም ታይም ፖፑላር ኮንቴንት ክሬተር የሚለቅ አሁን ታዋቂ ሰው የሚለቅበት ሰዓት ላይ ባትለቅ ይመረጣል አለኝ። ምክንያቱም ሰው ወደዛ ይሄዳል። አውዲየንስ ስኬጁል ዱሪንግ ስተዲንግ ኦር ታይም ባይለቀቅ ይመረጣል። ኢቭኒንግ እና ዊኬንድ ላይ ደግሞ በደንብ ቢለቀቅ ይመረጣል ያለኝ። ስለዚህ ይሄ ምክር ነው። ይሄንን በመለቀቅ ዩቲዩብ ቪዲዮአችን በደንብ ሞር ፕሮፌሽናል እና ሰዎች እንዲያዩት ማድረግ እንችላለን ማለት ነው። ይሄንን ተጠቅመን መልቀቅ እንችላለን። ስለዚህ ወደ 9ኛውና ቀጣዩ እንሄዳለን ማለት ነው። እሺ 9ኛ ላይ ደግሞ how to add end screen and card ይለውን ካላወቃችሁ end screen ማለት መጨረሻ ላይ 2 ሊሆን ይችላል 1 ሊሆን ይችላል ቻናላችን መሃል ላይ መጨረሻ ላይ ሰልፋችሁ ማየት ትችላላችሁ። መጨረሻ ቪዲዮ አካባቢ ሲደርስ እንዴት አድርገን እሱን ኢንድ ስክሪን እንዴት እንደምንሰራ መጠየቅና የት እንደሚለቅ ካርድ የምትሏት ደግሞ እሺ አሁን እዚህ ጋር ላይ ልክ ጥቁር ሆኖ የመጣላችሁ ተች የሚትለዋ እሷ ካርድ የምትባለው ማለት ነው። ስለዚህ እሱን ለመስራት እንዴት እንደሚሰራ እንጠይቀዋለን ማለት ነው። how can I add an end screen and cards to my YouTube video ብለን ኢንተር ብንለው ስለዚህ አሁን ምን ይለናል? እንዴት አድርገን አድ እንደምናደርግ ስቴፖቹን ይነግረናል ማለት ነው። by the following these steps go to your studio, click on the video you want to add in the screen,
ክሊክ ኤዲት፣ በቃ እነዚህን ስቴፖች ሙሉ ለሙሉ አላብራራውም ዩቲዩብ ቪዲዮ እንዳረዝምብኝ። ነገር ግን ይሄንን ስቴፕ ተከትለን ምን ማድረግ እንችላለን መስራት እንችላለን ማለት ነው። ይሄንን እንግሊዘኛው ማትረዱት ከሆነ ጉግል ትራንስሌት ላይ ገብታችሁ ወደ ጉግል ትራንስሌት ቀይራችሁ መስራት ትችላላችሁ። ወደ በአማርኛ ቀይራችሁ እያያችሁ መስራት ትችላላችሁ ማለት ነው። ስለዚህ ይሄንን ማየትና በደንብ ማንበብ አለብን ማለት ነው። ስለዚህ ወደ 10ኛውና የመጨረሻው ቲፕ እንሄዳለን ማለት ነው። እንዴት አድርገን ብለውን እናያለን ማለት ነው። ወደ መጨረሻውና ወደ 10ኛው ቲፕ እናልፋለን። የቻትጂፒቲ ጥቅም። እሺ የመጨረሻውና የ10ኛው የቻትጂፒቲ ለዩቲዩብ ጥቅም በሚለው ቪዲዮአችን የምንሰራ እንዴት አድርገን ቪዲዮአችንን ፕሮሞት እንደምናደርግ አድቫይስ እንዲሰጠን መጠየቅ እንችላለን። ለምሳሌ ምን ማለት እንችላለን? ቴል ሚ ሃው ቱ ፕሮሞት ማይ ቪዲዮ ማይ ዩቲዩብ ቪዲዮ ብንለው ስፔሲፊካሊ ዩቲዩብ ቪዲዮ። ስለዚህ እንዴት አድርገን ዩቲዩብ ቪዲዮአችንን ብንለቅ ዩቲዩብ ቪዲዮአችን ከፍተኛ የሆነ ቪው እንደሚያገኝ ያስረዳናል ማለት ነው። ሶሻል ሚዲያ ላይ ሼር አድርግ፣ ኢንፍሉዌንሰርስ ጋር ተገናኝተ ኮላብ ነገር መስራት፣ ቢልቲን ፕሮሞሽን ቱሎች አሉ ይለናል። ዩቲዩብ ካርድስ፣ ኢንድ ስክሪን አሁን ያልኳችሁ ነገሮች አሉ ይለናል። ኮላቦሬት ዊዝ ክሬተር፣ ኦፕቲማይዝ ዩር ቪዲዮ ታይትል። አሁን እነዚህ የሰራናቸው ነገሮች ማለት ነው። ቪዲዮ ታይትላችን፣ ዲስክሪፕሽን እና ታጋችን በጣም ወሳኝ ነው ዩቲዩብ ላይ። ይሄንን የተለያየ ዩቲዩብ ቻናሎችም ስለ ዩቲዩብ ቪዲዮ ሲሰሩ ማየት ትችላላችሁ። ስለዚህ ምን ማድረግ ነው? ቪዲዮ ታይትል፣ ዲስክሪፕሽን እና ታጋችንን አሁን በአሁኑ ቪዲዮ በጣም በፕሮፌሽናል መልኩ ብዙ ሰዓታትና ብዙ ማሰብ የሚጠይቀውን በቀላሉ በቻትጂፒቲ እንዴት እንደምንሰራ አይተናል። ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ እንድታደርጉልን ጠይቃለሁ። በቀጣይ ቪዲዮአችን ይህን ቻትጂፒቲ ለኢትዮጵያ ስለማይሰራ ቪፒኤን አብርተን እንዴት አድርገን ማገናኘት እንደምንችል እና መጠቀም እንደምንችል አሳያችኋለሁ። ከዛ በኋላ ደግሞ ባሉ ቪዲዮዎች ለተለያዩ ሰዎች ዌብሳይት ዩቲዩብ ሾርት ላይ ሄዳችሁ ብታዩ ላብ ሪፖርት ይሰራል፣ ማትስ ኢኩዌሽኖች ይሰራል፣ አፕሊኬሽን ይሰራል በራሱ ኮዲንግ ሳይጠይቅ። ስለዚህ እነዚህ ሁላ እንዴት እንደምሰራ ገራሚ የሆኑ ጥቅሞች አሉት። እንዴት እንደሚሰራ እናያለን። ቪዲዮን ከወደዳችሁት ሰብስክራይብ እንድታደርጉልን እንጠይቃለን። እጅግ አድርገን እናመሰግናለን። All I want